ዶክተር አርቲስት ጥላሁን ገሰሰ ባለቤት ነሽ። ምን ተሰማሽ ዛሬ? እኔ በጣም ነው ደስ ያለኝ በእውነት እንደውም ዛሬ እንደው ጥላሁን በኖረ ነበር ነው ያልኩት ይሄንን ነገር ባየ እና እሱም እንደዚሁ የክቡር ዶክተሬቱን በሚያገኝበት ጊዜ አዲስ አበባ ዩኒቨርሲቲ ነበር የተደረገውና እንደዚህ ወዳጆቹ ጓደኞቹ በቤት ደረጃ በመናመን አድርገው ነው በጣም ደስ ይል ነበርና አሁን ደግሞ አድጎ በዚህ ደረጃ ቴዲን እውነት ማየቴ እኔ በጣም ኮርቻለሁ። በራሴም በጥላሁንም ስም ሆኜ ነው በእውነት ይህንን ስሰማ ደስ ብሎኝ ነው ዛሬ እዚህ ምልሽ ስጠራ የተገኘሁትና ቴዲም ይገባዋል። ለታዳጊዎችም ጥሩ አርያ የሆነ እንደዚህ መልሽ መከባበር በቁመና በህይወት እያሉ እንደዚህ ነገር መመሰጋገኑ ገና ለትውልዱም ጥሩ አርያ እና ጥሩ እንትን ይጥላልና በጣም ደስ ብሎኛል። በጣም እንደው ምናልባት እኔ እንደውም አሜሪካን ሀገር ክቡር ዶክተር ጥላሁን ገሰሰና ቴዲ አፍሮ አቀንቅነዋል። ሲያቀነቅኑ ነበረች ሮሚም ተባለ። አስታውሽ ነው ማለት አሜሪካን ሀገር ካሊፎርኒያ ኢንፋክት የጥላሁን ቱር የሚያደርገው ነበረ። በዚህ በስኳር እንትኖች ላይ እንጂው ትንሽ ለማቋቋም ጀማምሮ ነበርና እዛ ላይም ቴዲ ተገኝቶ ስቴጅ ላይ እንደውም ጥላሁን በጋሪም ሆኖ ቴዲም አብሮ እየዘፈነ አበረታቶት በቃ አው እንደው አደራ ሙያውን እንደው እንትን እንዳይል ብሎ በእውነትም ጥላሁን አደራ የጣለበትን ቴዲ እያስመሰከረ ያለ ይመስለኛልና ቴዲ በእውነት በጣም የሚገባውና ከዚህ በላይ መድረስም ያለው ነው። ለኢንዱስትሪው ለአርት ኢንዱስትሪው ትልቅ ኢምፓክት አለው ብዬ ነው የማምነውና በጣም ደስ ይላል። ቴዲን እንኳን ደስ ያለ ስንል ዝም ብሎ አይደለም። አንድ ጥላሁን ገሰሰ የምትወጁ ሙዚቃ ምረጭና እየዘፈን እንኳን ደስ ያለ ነው የምንለው። እንግዲህ የጥላሁን ዘፈን ምን ይመረጣል? የምትወጁ እንደው ማለት ሁሉም ይወደድ ነው። እንግዲህ ትውልድ እየተተካካ ሲሄድ ደስ ነው የሚለውና ሊወለድለት አሁን ይሄዳል። አባት ደስ ይለዋል እዚህ ደረጃ ላይ እየደረሰ ሲሄድ ማለት ነውና እንዲበዛለት ጥሌም ደስ ይለዋል ልጅ ሲመረቅ። አመሰግናለሁ።